ሰላም ሰላም የአስፓየር አፍሪካ የዩቱብ ቻናል ተከታታዮች፣ ዛሬ ይዤላችሁ የቀረብኩት ፔሳይ ወይም ደግሞ ፖፑሌሽን ሰርቪስ ኢንተርናሽናል የተባለው ኤንጂኦ በርካታ ስራዎች ጤና ዙሪያ ላይ አውጥቷል። ስራዎቹም በዋናነት የሚከተሉት ይሆናሉ። የመጀመሪያው እዚህ ጋር እንደምትመለከቱት ፕሮግራም ኮኦርዲኔተር አውጥተዋል። ሁሉም ዲፓርትመንቶቹ ተመሳሳይ ስለሆኑ መጨረሻ ላይ እነግራችኋለሁ የዲፓርትመንቱ ስም። ከፕሮግራም ኮኦርዲኔተር ውጪ ሌላ ቴክኒካል አድቫይዘር ፕሮግራም አውጥቷል። እንዲሁም ኮኦርዲኔተር ለኳሊቲ ኤንድ ትሬኒንግ፣ እንዲሁም ደግሞ ሌላ ኮኦርዲኔተር እሱም ከላይ ላይ ያችኋቸው ተመሳሳይ ፕሮግራም የአርኤምኤስኤች ላይ ነው። እንዲሁም ደግሞ የናሽናል የማተርናል ኒውቦርን ኤንድ ቻይልድ ሄልዝ ኤንድ ኒውትሪሽን ቴክኒካል አድቫይዘር ነው ያወጣው። ይሄኛው የመጨረሻው ናሽናል ቴክኒካል አድቫይዘሩ በዋናነት ለጤና ጥበቃ ሰከንድድ ነው የሚሆነው። ሌሎቹ ሮሎች ግን እዛው የፔሳይ ቢሮ ወይም ደግሞ ፔሳይ የሚገኘው አዲስ አበባ ቦሌ አትላስ አካባቢ ነው ማለት ነው። ስለዚህ ፔሳይ በምናመለክትበት ጊዜ በዋናነት ምንድነው ማድረግ ያለብን የሚለውን ነው እዚህ ጋር እንድናይ ዋና የፈለግኩት። ስለዚህ አፕላይ የምናደርገውን ስራ ክሊክ አድርገን እንከፍተዋለን። ስለዚህ ስለ ድርጅቱ ስለ ጆብ ሪኳየርመንቶቹ ካነበብን በኋላ በቀጥታ ሃው ቱ አፕላይ የሚለው ጋር እንሄዳለን ማለት ነው። ስለዚህ ኤሊጂብል መሆናችን ካረጋገጥን በኋላ እዚህ ጋር ሃው ቱ አፕላይ የሚለውን ሴክሽን በምንመለከትበት ጊዜ ፔሳይ በዋናነት ሁለት ስቴፖች አሉት። የመጀመሪያው ኦንላይን አፕሊኬሽን ፎርም አላቸው። ያንን ኦንላይን አፕሊኬሽን ፎርም በአግባቡ መሙላት አለብን። ሁለተኛ ያንን ፎርም ከሞላ በኋላ ወይም ደግሞ ያንን ፎርም ሳንሞላ ሊሆን ይችላል ከዴድላይኑ ሳያልፍ ሲቪያችንን እና አፕሊኬሽን ሌተራችን እዚህ ጋር በተቀመጠው recruitment@pesai.org የሚል ኢሜል የምናመለክተውን ስራ ወይም ደግሞ ታይትል እዚህ ጋር ለምሳሌ አሁን የከፈትነው ኮኦርዲኔተር ፕሮግራም ነው ወይም ደግሞ በአብሪቬሽን ሲኦ ብለውታል። እሱን የኢሜላችን ሰብጀክት ላይ ሄደን ከጻፍን በኋላ ቀጥታ ሲቪ እና ከቨር ሌተራችን ወይም ደግሞ አፕሊኬሽን ሌተራችን በአንድ ፒዲኤፍ አድርገን እንልካለን ማለት ነው። ኦንላይን አፕሊኬሽን ፎርም ምን ይመስላል ካላችሁኝ ክሊክ እናደርገዋለን። ክሊክ በምናደርግበት ጊዜ እያንዳንዱ አፕላይ ለምናደርገው ስራ በእንደዚህ አይነት መልኩ ይከፍትልናል። እዚች ጋር ኔክስት የምትላለች እዚህ ዝቅ ብላችሁ ኔክስት በምትሉበት ጊዜ ስማችሁን፣ ናሽናሊቲያችሁን፣ ሴክስ፣ ከረንት አድሬስ፣ ሞባይል ነምበር፣ ኢሜይል እንዲሁም ደግሞ የትምህርት ደረጃችሁን እዚህ ጋር ከአንድ በላይ ትምህርት ደረጃ ካላችሁ እሱን ቲክ ማድረግ ትችላላችሁ። ከዛ በኋላ ቲክ ያደረጋችሁት የትምህርት አይነቶች ዝርዝር እዚህ ጋር ትጽፋላችሁ እዚህ ጋር ማለት ነው። ከዛ ውጪ ፋሚሊ ሜምበር ፔሳይ ውስጥ አላችሁ ወይ ይላችኋል። እሱም ከሞላችሁ በኋላ ኔክስት ስትሉት ሌሎች ተጨማሪ ጥያቄዎችን ይጠይቃችኋል። ብዙ አድካሚ አይደለም። ለምሳሌ የወሰዳችሁ ትሬኒንጎች ሊሆን ይችላል የመሳሰሉ ጥያቄዎች፣ እንዲሁም ደግሞ ሴፍ ጋርዲንግ ላይ ጥያቄዎችን ቀለል ያሉ ጥያቄዎችን ይጠይቋቸዋል። ስለዚህ ፔሳይ ላይ ይሄን ፎርም ካልሞላችሁ ኤሊጂብል አትሆኑም ማለት ነው ላመለከታችሁት ስራ። ስለዚህ እሱኛውን ፎርም ከሞላን በኋላ ባክ እንበለውና ወደ አፕሊኬሽኑ ስንመለስ ቅድም ያሳየኋችሁ ኢሜይል እዚህ ጋር አለ፣ ኮፒ እናደርገዋለን። ቀጥታ ወደ ኢሜይላችን ሄደን እዚህ ጋር በምንከፍትበት ጊዜ ቀጥታ ቱ የሚለው ፔሳይ ብለን እንለዋለን። እዚህ ጋር ቅድም ያልኳችሁ እዚህ ጋር ኮኦርዲኔሽን ፕሮግራም ወይም ደግሞ የምናመለክተው ጆብ ታይትል ኮፒ አድርገነው ቀጥታ እዚህ ጋር እንጽፋለን ሰብጀክቱ ላይ ማለት ነው። ሪኳየርመንት ስለሆነ ከዛ ዲር ፔሳይ ኤችአር ቲም ኦር ብቻ ሪክሩትመንት ቲም ሊሆን ይችላል ካይንድሊ አታችድ ማይ ሲቪ ኤንድ ከቨር ሌተር ወይም ደግሞ አፕሊኬሽን ሌተር ፎር ዘ ሮል ኮኦርዲኔተር ፕሮግራም እዛ ጋር እንደተጻፈው ሲኦ ብለን የሆነ ነገር መጻፍ የምንፈልገው ነገር ካለ እሱን እንጽፍና በቀላሉ ቤስት ብለን እዚህ ጋር ስማችንን ከቻለን እዚህ ጋር ስማችንን፣ ኢሜይላችንን፣ ስልካችንን የመሳሰለውን ጽፈን አፕላይ ማድረግ እንችላለን ማለት ነው። ስለዚህ ቀጥታ ሴሌክት እንለውና እዚህ ጋር ለምሳሌ ከተማ ብርሃኔ ኦልሬዲ ሴቭ ያደረኩት ሲቪ ነበረ። ከዚህ ጋር ሴንድ እንለዋለን ማለት ነው። ስለዚህ በዚህ መልኩ ጆቡን በቀጥታ አፕላይ ማድረግ እንችላለን ማለት ነው።
ስለዚህ ፒኤስአይ ስራ በምታመለክቱበት ጊዜ ለምሳሌ እዚህ ጋር አፕላይ ና ይሏቸዋል። ኢትዮ ጆብስ አይደለም አፕላይ እንድናደርግ ፒኤስአይ የሚፈልገው። ስለዚህ በዚህ መልኩ በቀላሉ ሰክሰስፉል ካንዲዴት መሆን እንችላለን። ምናልባት ለፒኤስአይ ላይ ኢንተርቪው ወይም ደግሞ ሪትን ኤግዛም ከተጠራችሁ ሰፖርት ላደርጋችሁ ፈቃደኛ ነኝ። ቴዎፍሎስ በሚለው የቴሌግራም አድሬስ ልጽፉልኝ ትችላላችሁ። ከዛ ውጭ ግን ሲቪ ከቨር ሌተር እንደዛው በሰፖርት የምትፈልጉ ሰዎች በተመሳሳይ ሌሎች ኦርጋናይዜሽኖች አፕላይ ስታደርጉ ሰፖርት ላደርጋችሁ ፈቃደኛ ነኝ። ከዛ ውጭ ቻናላችን አስፓየር አፍሪካ ሰብስክራይብ መደረግ አይረሳ፣ እንዲሁም ደግሞ ለጓደኞቻችሁ ሼር መደረግ አይረሳ። ዲስክሪፕሽን ስር የአስፓየር አፍሪካ የቴሌግራም ቻናል የተለያዩ ስራዎች፣ ስኮላርሺፖች የመሳሰሉት ፖስት ይደረግበታል። እሱንም ጆይን ማድረጋችሁ አትርሱ። ጉድ ላክ።